ሰላም እንዴት ናችሁ? አድናቆት ክፍሌ ይባላል። ምናልባት በዚህኛው ቻናሌ ከ142,000 አካባቢ ሰብስክራይበር ያለው ዩቲዩብ ቻናል አለኝ። በዚህ የምታውቁት ትኖራላችሁ። እዚህኛው ላይ አሁን ኮምፒውተር፣ ኤክሴል፣ ፓወርፖይንት እና ሌሎችም የተቀያየጡ ቪዲዮዎች የሚሰሩበት ቻናል ነው ማለት ነው። ይሄ ደግሞ አዲስ ከተከፈተ ካሁን በኋላ ማይክሮሶፍት ኤክሴልን ብቻ ከዜሮ ጀምረን እስከ መጨረሻ ያለውን የምንማርበት ነው። እንደዚሁም ኤክሴል ላይ ጥያቄዎች ሲኖራችሁም እዚህ ላይ ልጠይቁኝ ትችላላችሁ ማለት ነው። ስለዚህ ቻናሉ እንዲቀጥል የምትፈልጉም ከሆነ ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ ታሳውቁኝ ትችላላችሁ። እዚህ ጋም አንድ የመጀመሪያ ቪዲዮ ሰርቼላችኋለሁ። ዛሬ ደግሞ ሁለተኛውን ክፍል ይዤላችሁ መጥቻለሁ ማለት ነው። ስለዚህ በዛሬው ቪዲዮ የምንመለከተው ምንድነው ኮመን የሚባሉ ፎርሙላዎችን እንመለከታለን ማለት ነው። ማይክሮሶፍት ኤክሴል ላይ ለምሳሌ እነዚህን ፎርሙላዎች አጠቃቀም በደንብ ካወቃችሁ ሌሎቹ አይከብዷችሁም ማለት ነው። ምክንያቱም አጻጻፉ እንደዚሁም ደግሞ እንዴት አድርገን እንደምንጠቀማቸው ካወቅን ሌላው ማስፋት ብቻ ነው ከኛ የሚጠበቅብን ማለት ነው። ስለዚህ እሱን ነው የምናየው። ምናልባት ግን ራሱ ኤክሴል ምንድነው፣ ኢንተርፌሱ ምን ይመስላል፣ እንደዚሁም ቤዚክ የሚባሉ ስኪሎችን መመልከትም ከፈለጋችሁ የመጀመሪያውን ቪዲዮ ማየት ይቻላል፣ ፎርማቲንግን ጨምሮ ማለት ነው። የዛሬ ቪዲዮ እንዳልኳችሁ ፎርሙላ እና ፈንክሽኖች ላይ ያተኮረ ነው የሚሆነው። ከነዛ ውስጥም ግን ኮመን የሚባሉትን እንደዚሁ ለስራ በተደጋጋሚ የምንጠቀማቸውን ነው የምናየው። የመጀመሪያው መደመር ነው። ለምሳሌ ቁጥሮችን መደመር ሲኖርባችሁ እኩል ይሆናል ብላችሁ መጀመር ብቻ ነው የሚጠበቅባችሁ። ከዛ የምትፈልጓቸውን ቁጥሮች መደመር ይሆናል ማለት ነው። ለምሳሌ እዚህ ጋር 4 ቢኖረኝ እዚህ ጋር ደግሞ 6 ቢኖር ሁለቱም መደመር ከፈለግን ምንጊዜም እኩል ይሆናል ነው የሚቀድመው። እኩል ይሆናል ካላልን ኤክሴል አይሰራልንም። ስለዚህ እኩል ይሆናል የመጀመሪያው ቁጥር አሁን 4 ነው። ስለዚህ እዚህ ላይ መተን ክሊክ ሲደመር ምልክት ከኪቦርድ ላይ ከዛ እዚህ ጋር መንካት ኢንተር ስትሉ መልሱ ይመጣላችኋል። እላው ላይም ክሊክ ስታደርጉ ምንና ምንን ደምራችሁ እንዳመጣችሁት ይናገራል ማለት ነው። እንደ ቲፕ ግን እዚህ ጋር ለምሳሌ እኩል ይሆናል 4 ሲደመር 6 ማለት ይቻላል። ኢንተር መልሱ ይመጣል። ነገር ግን ይሄ ቁጥር አሁን 4 ሳይሆን 3 ነው ቢባልና ኢንተር ብንል ይሄ አይቀየርልንም ማለት ነው። ስለዚህ ምንጊዜም እንደ ልምድ ማድረግ ያለባችሁ ምንድነው እኩል ይሆናል ብላችሁ ቁጥሩ ላይ ሄዳችሁ ክሊክ ብታደርጉ ወይም ሪፈረንሱን ብታስቀምጡለት አሁን ይሄ E8 ነው እንደምትመለከቱት ይሄኛው ማለት ነው። ስለዚህ E8 ሲደመር ይሄኛው ደግሞ E9 ነው ማለት ነው። ስለዚህ ወይ መጻፍ ወይ ደግሞ መታችሁ ክሊክ አድርጋችሁ ኢንተር ስትሉ መደመር ይቻላል። ሌላው ደግሞ መቀነስ ነው። ለምሳሌ እዚህ ጋር አሁንም ቁጥሮች ይኑሩ እኩል ይሆናል ክሊክ ከኪቦርድ ላይ ሲቀነስ ይሄኛው ነው። ኢንተር ብንል ወዲያው ቀነሰ። ለማባዛት ደግሞ ለምሳሌ ይሄ ሲባዛ በዚህ ቁጥር ከፈለግን እኩል ይሆናል እዚህ ላይ ክሊክ ሲባዛ ለማድረግ ኮከብ ነው የምትነኩት። ከዛ እዚህ ላይ ኢንተር ብትሉ ወዲያው ብዜቱ ይመጣላችኋል። ይሄ ቁጥር ቢቀያየር አሁን ከስር ያለው መልስም አብሮ እየተቀያየረ ይመጣል ማለት ነው። ማካፈል ደግሞ ከፈለጋችሁ እኩል ይሆናል 10 ሲካፈል ለ7 አሁን ከፈለኩኝ እዚህ ላይ ክሊክ ሲካፈል ለማለት ህዝባር ምልክት ነው የምነኩት። ለዚህ ነው የሚካፈለው ኢንተር 1.42 እያለ መልሱ ይቀጥላል ማለት ነው እዚህ ጋር እንደምታዩት። ስለዚህ ለመደመር እዚህ ጋር ለላችሁ አሁን ይህን ስትነኩት እኩል ይሆናል ነው የሚልባችሁ። ስለዚህ ሺፍት እና መደመር ከላይ ስላለ እዚህ ጋር ይሄን መንካት ይቻላል። ለማካፈል ደግሞ እዚህ ጋር ያለውን ይሄንን መጠቀም ትችላላችሁ። ለማባዛት ደግሞ እዚህ ጋር ኮከብ ምልክት አለች፣ እችኛዋን መጠቀም ይቻላል ማለት ነው። ፈንክሽኖችን ደግሞ ከፈለጋችሁ ማድረግ ይቻላል። ፈንክሽን ማለት ኢዝ ኢኳል ቱ ሰም ብለን አሁን መደመር እንችላለን። ሁለቱን ለመደመር እኩል ይሆናል ሰም፣ እዚህ ጋር ሰም ይመጣላችኋል። ይሄን መንካት ከዛ ሁለቱን ከሆነ የምትደምሩት ሁለቱም እንደዚህ ሸርተት አድርጋችሁ መምረጥ፣ ቅንፍ መዝጋት፣ ኢንተር። አሁን መግቢያ ላይ እንዳልኳችሁ ይሄን ከቻላችሁ ሌላው ይቀልላችኋል ያልኳችሁ ምንድነው፣ ለምሳሌ አንድ ሰው አቨሬጅ ቢፈልግ ደግሞ እኩል ይሆናል አቨሬጅ ብሎ ይጽፋል። እዚህ ጋር ይመጣለታል፣ ይመርጣል። ከዛ በኋላ መምረጥ ይሆናል ማለት ነው። ቅንፍ ዘግተን ኢንተር። ማክሲመም ከፈለገ ትልቁን እኩል ይሆናል ማክሲመም ወይም ማክስ። ከዛ እዚህ ላይ ክሊክ። ስለዚህ እንዴት እንደሚሰራ ማወቅ ማለት ነው። እኩል ይሆናል መቅደም አለበት። ከዛ መስራት የፈለጋችሁትን ጽፋላችሁ። ክሊክ ስታደርጉ ቅንፉ ይገባል። ከዛ ሰሌክት ይደረጋል። ቅንፍ ተዘግቶ ኢንተር። ሚኒመም ከፈለግን እኩል ይሆናል ሚኒመም። እንደምታዩቸው እዚህ ጋር ይደረደራሉ። ይሄውና ሚኒመም ከነዚህ ውስጥ ነው። ቅንፍ መዝጋት ኢንተር፣ አለቀ ማለት ነው። ስለዚህ በጣም ቀላል ነው። ከእናንተ የሚጠበቀው እኩል ይሆናል ብላችሁ ጀምራችሁ የምትፈልጉትን ነገር መጻፍ ይሆናል ማለት ነው። አሁን እኩል ይሆናል ሰም እያልኩ አሳየኋችሁ እንጂ ለመደመር ለማባዛት የመሳሰሉትን ሌላም ቦታ ይገኛሉ። ለምሳሌ ከላይ ፎርሙላ የሚለው ጋር ብትሄዱ ተመልከቱት። እዚህ ጋር አውቶ ሰም ይላል። ይህም ብትነኩት ሰም፣ አቨሬጅ፣ ካውንት፣ ማክሲመም፣ ሚኒመም። እዚህ ጋር ብትመጡ ደግሞ ሞር ፈንክሽን የሚለው ውስጥ መግባት ትችላላችሁ። እዚህ ጋር በተመሳሳይ መምጣት
ይቻላል ማለት ነው። ይህን ብነኩትም ይሄ ይመጣላችኋል። ለምሳሌ 10 5 እዚህ ጋር አለ። ሁለቱን ልደምራቸው ከፈለኩ እኩል ይሆናል ሰም ማለት ካልፈለግን ምን ማድረግ እንችላለን? ክሊክ ፎርሙላ ሰም እዚህ ጋር አለ። ይኸውና ሰም ኢንተር ብንል መልሱ ወዲያው ይመጣል። ስለዚህ ብዙ አማራጭ አላችሁ። ኢዝ ኢኳል ቱ እያላችሁ መስራት ግን ትችላላችሁ ማለት ነው። እዚህ ጋር ልብ የምትሉት ግን ምንድን ነው? ለምሳሌ ረጅም ቁጥር ባላችሁ ቁጥር ኢዝ ኢኳል ቱ ሰም እያላችሁ ነው የምትሰሩት። አጫጭር ከሆነ ግን እኩል ይሆናል እያላችሁ ቁጥሮቹን ቀጥታ ሲደመር እየነካችሁ መስራት ይቻላል ማለት ነው። አሁን ይሄኛውን እንስራ። ይሄን የተወሰነ ከላይ ያለውን ፎርማት እናድርገው። ስለ ፎርማት በመጀመሪያው ክፍል ላይ ተመልክተን ነበረ። ፎርማት ለማድረግ እንመርጣለን። ከዛ ሆም ጋር መሄድ ነው። ቦልድ ነው እንደምታዩት። ጀርባውን አሁን የተለያየ ከለር መቀባት ከፈለግን እዚህ ጋር መተን እንደዚህ ልንቀባው እንችላለን። የጽሁፉን ከለር ለመቀየርም እዚህ ጋር መተን የተለያየ ከለር ልንሰጠው እንችላለን። ቦልድ ነው እንደምታዩት። ካልሆነ ግን ቦልድ ታደርጉታላችሁ። ሳይዝም እዚህ ጋር ጨመር ማድረግ ቀነስ ማድረግ ይቻላል ማለት ነው። ከዛውን እዚህ ጋር አፕል፣ ባናና፣ ኦሬንጅ እያለ ይቀጥላል። እዚህ ጋር ፕራይስ አለ። ለምሳሌ አንድ አፕል 1.2 ነው። ዶላር የተለያየ ነገር ሊሆን ይችላል። ይህ ሳምፕል ነው። ኳንቲቲ ብዛቱ አለ። አሁን አንድ ሰው አንድ አፕል ዋጋው 1.2 ከሆነ 15 ቢሸጥ ምን ያህል አተረፈ የሚለውን ለመስራት ማባዛት ማለት ነው። ይህም በዚህ አሁን ግን ቦታ የለንም። መሀል ላይ ቦታ እንዲሰጠን ከላይ መተን እዚህ ላይ ክሊክ ማድረግ ይቻላል። ይህን ኮለመን መረጥ ነው። ከዛ ራይት ክሊክ ከዛ ኢንሰርት መሀል ላይ አገኘን ማለት ነው። ስለዚህ እዚህ ጋር ምን ይሆናል? ቶታል ልንሰራ እንችላለን። ቶታል ብለን እንጽፋለን። ስለዚህ ለማባዛት ቅድም ያሳየኋችሁ ነገር ነበረ። እኩል ይሆናል ይሄን መንካት ሲባዛ በዚህ ኢንተር። አሁን የሌሎቹን ለመስራት እንደ አዲስ ፎርሙላ እንጠቀምም፣ ድራግ እናደርጋለን ማለት ነው። እዚህ ጋር መተን ድራግ ማለት መጎተት። እዚህ ጋር አንድ ይዞ እንደዚህ መጎተት ይቻላል። መጎተቱን ካልፈለጋችሁት ደግሞ እዚህ ጋር ሁለቴ ክሊክ ብታደርጉ እንደዚህ ይመጣላችኋል ማለት ነው። አሁን እዚህ ላይ ክሊክ ብታደርጉ ይሄ በዚህ ተባዝቶ ነው። እዚህ ጋርም ክሊክ ብታደርጉ ደግሞ ይሄ በዚህ ተባዝቶ ነው እያላችሁ ይሄዳል። እዚህ ላይም ብትነቁ በተመሳሳይ ማለት ነው። ከዛ ለምሳሌ አሁን ከአፕል ያተረፍነው ነው ወይም የሸጥነው ባናና፣ ኦሬንጅ፣ ግሬፕስ። ቶታል ግን ምን ያህል ሸጥን የሚለውን ለመስራት ቶታል እዚህ ጋር እንሰራለን። ስለዚህ እዚህ ጋር እንምጣና መጀመሪያ ቶታል እንበል። የት ነው ቶታሉ የሚቀመጠው? በዚህ ስር። ስለዚህ እዚህ ጋር ክሊክ አደረግና ካሉኝ አማራጮች በአንዱ መደመር ይቻላል። ኢዝ ኢኳል ቱ ሰብ ቅንፍ መክፈት፣ ከዛ እንመርጣለን። ቅንፍ መዝጋት፣ ኢንተር። ይሄን ያህል ሸጠናል ማለት ነው። እንደገና ደግሞ በአይቨሬጅ አሁን ምን ያህል ሸጠን ወይም በአማካይ የሚለውን ማወቅ ከፈለግን እዚህ ጋር እንምጣና አቨሬጅ እዚህ ጋር ልምጣ። ኢዝ ኢኳል ቱ አቨሬጅ እንዳለ እንመርጣለን። እስከዚህ ነው። ቶታሉን ይሄን አንመርጠውም። ቅንፍ መዝጋት ኢንተር። በአቨሬጅ 19.85 ሸጠናል ማለት ነው። ፕራይስ ለምሳሌ ደግሞ እዚህ ጋር 1.2 0.8 አለ፣ 1.5 2.4ም አለ። ነገር ግን በአቨሬጅ እኛ ያወጣነው ዋጋ ምን ያህል ነው የሚለው ቼክ ማድረግ ከፈለግን ወይም ፕራይሱ ኢዝ ኢኳል ቱ አቨሬጅ እዚህ ጋር መስራት ይቻላል ማለት ነው። ለምሳሌ ይህንን ብንመርጥና ቅንፍ ብንዘጋ በአቨሬጅ አሁን ፕራይሱ እኛ ጋር ስንት ነው ማለት ነው? 1.45 ነው። ሌላው ደግሞ ማክሲመም ነው። ለምሳሌ እዚህ ጋር ልምጣና ማክስ ከፍተኛ ዋጋ ያለው የትኛው ነው ወይም ማክሲመሙ ኢዝ ኢኳል ቱ ማክስ። ይሄ እናንተ እንደየራሳችሁ ሁኔታ ነው የምትሰሩት ማለት ነው። ማክሲመም እዚህ ጋር ክሊክ ማድረግ ወይም ቅንፍ ማስገባት። ከነዚህ ቁጥሮች ትልቁ የትኛው ነው? ቅንፍ መዝጋት ኢንተር። 2.4 ትልቁ ዋጋችን ነው። ለምሳሌ ይህን ወደዚህ ደግሞ ብንጎትተው የሌሎቹ መልስ ይሰጠናል ማለት ነው። እዚህ ጋር አሁን 22 ነው ማክሲመም ኳንቲቲ 22፣ እዚህ ጋር ደግሞ 27 እንዳለ ያመጣልናል። አሁን ግን ስለማልፈልገው ይህን ብቻ ነው የምፈልገው። ሚኒመም ደግሞ ወይም ትንሹ ዋጋችን ስንት ነው? ኢዝ ኢኳል ቱ ሚን። ከዛ ቅንፍ መክፈት ወይም ክሊክ ማድረግ፣ ከዛ እዚህ ላይ እንመርጣለን። ቅንፋችንን ዘጋና ኢንተር እንላለን ማለት ነው። እነዚህንም በተመሳሳይ ሊሰሩ ትችላላችሁ። ሌላው እንደዚህ ካስገባን ደግሞ ፎርማት ማድረግ ነው። ነምበር አሁን ቴክስት እንዴት ፎርማት እንደሚደረግ አይተናል። ነምበር ደግሞ ከረንሲ ሊሆን ይችላል። ለምሳሌ ይሄኛው ፕራይሱ በዶላር ነው ብለን ብናስብ እንደዚህ እንመርጠዋለን። ከዛ ሆም እዚህ ጋር ተመልከቱት ጀነራል ይላል። እዚህ ጋር እንመጣና ከረንሲ እዚህ ጋር ለለን ከረንሲ እናደርገዋለን። ዶላር ሆነ። እኛ ግን የፈለግነው ዶላር ካልሆነ ምን ማድረግ ይቻላል? እዚህ እንገባና ሞር ነምበር ፎርማት ተመልከቱት። ከረንሲ ሆኖ ሲምቦሉ ምንድነው? ዶላር። ሌላ ከፈለጋችሁ እዚህ ውስጥ የተለያዩ ከረንሲዎች አሉላችሁ። ከዛ የምትፈልጉትን ካገኛችሁ በኋላ ኦኬ ብላችሁ ትወጣላችሁ።
እነዚህ መልሶች አሁን ተመሳሳይ ይሆናሉ ማለት ነው። እዚህ ጋር መታችሁም ከረንሲ እዚህ ጋር አለ። ይህንንም መንካት ይቻላል። ስለዚህ ቶታሉም ድምሩ የሚመጣው ምንድን ነው ማለት ነው? ከረንሲው በዶላር ነው የሚሆነው። ዶላር ከተባዛ በዶላር ነው የሚመጣው። ፐርሰንቴጅ የተለያዩ አሉላችሁ። ዴት ፎርማት ለምሳሌ እዚህ ጋር የሸጥንበት ቀን ቢሆን ይሄኛው እንምረጠውና ዴት ነው እንደምታዩት። እዚህ ጋር እንመጣለን። ምን አይነት ዴት ይሁን? ለምሳሌ ሎንግ ዴት ብትሉት መቼ እንደሆነ ቀኑን ሁሉ ያስቀምጥላችኋል። በተመሳሳይ መታችሁ ደግሞ ሾርት ዴት ብታደርጉት አጠር አድርጎ እንደዚህ ያስቀምጠዋል እንደየፍላጎታችሁ። በተመሳሳይ ግን ሞር ነምበር ፎርማት የሚለው ውስጥ ገብታችሁ ምን አይነት ነው የምትፈልጉት ከዚህ ውስጥ የቱ ይቅደም የሚለውን ሁሉ መምረጥ ይቻላል። ለምሳሌ በዚህ አይነት ፎርማት ከፈለኩኝ ተመልከቱት። አሁን ማርች አፕሪል እያለ ይጽፋል ራሱ። ኦኬ ላለው እንደዚህ አይነት ፎርማት መጣ። ጃንዋሪ ናቸው እነዚህ በአጋጣሚ። ስለዚህ እንዲያደረጋችሁ ፎርማት ማድረግ ይቻላል። ከዛ ሌላውን ደግሞ ኤዲት ማድረግ ትችላላችሁ። ቦርደር የመሳሰሉትን እንዴት እንደምናስገባም እዚህ ፎርማቲንግ ጋር በደንብ ስላሳዩዋችሁ ቪዲዮ እንዳይረዝምባችሁ የዛሬውን እዚህ ላይ እንጨርሳለን ማለት ነው። ቪዲዮ ከተመቻችሁ እና ቀጣዩን ክፍል እንዲሰራላችሁ የምትፈልጉ ከሆነ ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ጥያቄም ካላችሁ አያይዛችሁ መጠየቅ ትችላላችሁ። ከላይ ኢንስክሪን ላይ ያለውን ቪዲዮ እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።